ንጉሳውያንስ ማንቸስተር ዩናይትድ ባለፈው ዓመት ምን አይነት ፖዚሽን ነበር በዚህ ሰዓት የነበረው? አሁንስ ዛሬስ ምን አይነት ፖዚሽን ላይ ነው ያለው? ስንት ነጥቦችን ሰብስቧል? የሚሉትን እንነጋገር። ዩናይትዳውያንስ ባለፈው የውድድር ዓመት በፌስቲቭ ፔሪዶች ላይ ወይም ጨዋታዎች በሚደራረቡበት የክሪስማስ ጨዋታዎች የበዓል ሰሞን ጨዋታዎች በሚበዙበት ሰዓት ማንቸስተር ዩናይትድ 13ኛ ደረጃ ነበር። እናም 22 ነጥብ ነው ያለው። አንድ ጎል አንድ ግብዳ ነበረበት። 13ኛ ደረጃ ነበር። ማንቸስተር ዩናይትድ ዛሬ አሁን በዚህ የውድድር ዓመት ደግሞ በ26 ነጥብ 7ኛ ደረጃ ነው። 3 ንጹህ ጎሎች አሉት እና ማንቸስተር ዩናይትድ ያለፈው ዓመትና የዘንድሮ ዓመት የተለያዩ ቡድኖች እንደሆኑ በደንብ ግልጽ ማሳያ ይመስለኛል። ምክንያቱም አንደኛ የነጥብ መሰብሰቡ የተሻለ ነው፣ ዘንድሮ በጣም የተሻለ ነው። ሁለተኛ ማንቸስተር ዩናይትድ ዘንድሮ ጨዋታዎችን ያሸንፋል፣ ነገር ግን ጎሎችን ያስቆጥራል፣ ነገር ግን ጎሎች የሚገቡበት ቡድን ነው። አንድ እሱን ነገር ማሻሻል የሚችል ከሆነ ከዚህም በላይ ከፍ ማለት የሚችል እንደነበር ይታወቃል። ያመለጡት እድሎች እንደነበሩ ይታወቃሉ። ያለፈው ዓመት ግን ጨዋታዎችን ለማሸነፍ በጣም የሚቸገር ቦሪንግ የሆነ በጣም ዝግ ያለ ቢውልዳፑ ዝግ ያለ ማጥቃቱ ዝግ ያለ ቡድን እንደነበር ይታወቃል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ያሻሻላቸው በአታኪንግ ኦፕሽኖችም በአታኪንግ ላይ በጣም የተሻሻለበት ነገር አለ። ምክንያቱም ፈጠን ብሎ ነው የሚያጠቃው። ያለፈው ዓመት ግን ረጋ ብሎ ገና ቀስ ብሎ ከኋላ ቢውልድ አፕ አድርጎ ሲመጣ ራሱ በጣም ዝግ ያለና ቦሪንግ ነበር፣ ለማየት ራሱ የሚያሰለች ነበር። ጨዋታዎችን ራሱ ዶሚኔት አድርጎ አያሸንፍንም ነበር። በዘንድሮ የውድድር ዓመት ግን ጨዋታዎችን ዶሚኔት ማድረግ ይችላል፣ ማሸነፍ ይችላል። ነገር ግን በአንዳንድ ሚስቴኮች ምክንያት ሳያሸንፍም አቻም እየወጣ እየተሸነፈም ይገኛል። ነገር ግን በዘንድሮ የውድድር ዓመት ማንቸስተር ዩናይትድ አንደርስቲሜት መደረግ እንደሌለበትና ጨዋታዎችን ማሸነፍ የሚችል እንደሆነ አታኪንጎቹም ምርጥ አታኪንግ እንዳሉት የተጨመሩት ተጫዋቾች በዘንድሮ የውድድር ዓመት የተጨመሩት ተጫዋቾች ማንቸስተር ዩናይትድን ከፍ እንዲልና አሁን ላለበት ደረጃ እንዲደርስ አድርገውታል። ነገር ግን ገና የሚቀሩት ብዙ ነገሮች እንዳሉ በደንብ አይተናል፣ በዛውም ልክ ማለት ነው። በተለይ ደግሞ በዲፌንሲቭ ላይን ላይ ማንቸስተር ዩናይትድ መሻሻል እንዳለበትና ተጫዋቾችን መጨመር እንዳለባቸው በደንብ ያሳየ ጨዋታ ነው። ፔሬድ ናቸው ያለፈው